ዛሬ ግን እውነተኛ ንስሐ እንዴት ነው የምንገባው? ልንላቀቃቸው ያልቻልናቸውን በጣም የምንጠላቸውን የኃጢአት ልምምዶች እንዴት ልንላቀቅ እንችላለን የሚለውን ሀሳብ እናነሳለን። በእግዚአብሔር የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። አንድ ሁለት ትልልቅ ፕሮጀክቶች ወደ እናንተ ይዤ ለመምጣት እየተዘጋጀው ነው። እግዚአብሔር እንዲረዳ ይጸልዩልኝ። ለዛ ነው ትንሽ የጠፋሁት። ነገር ግን ፕሮባብሊ እነዚህን ፕሮጀክቶች ወደ እናንተ ይዤ ከመጣሁ በኋላ በሰፊው የምንገናኝ ይመስለኛል። ዛሬ ግን እውነተኛ ንስሐ እንዴት ነው የምንገባው? ልንላቀቃቸው ያልቻልናቸውን በጣም የምንጠላቸውን የኃጢአት ልምምዶች እንዴት ልንላቀቅ እንችላለን የሚለውን ሀሳብ እናነሳለን። በጣም ብዙዎቻችሁ ፕራይቬትሊ በምትጽፉልኝ ሜሴጅ በጣም ብዙ ሰው ከሚያነሳው ጥያቄ አንዱ እንዴት ነው ከዚህ የኃጢአት ልምምድ ልወጣ የምችለው? እግዚአብሔር ይቅር ያለኝም አይመስለኝም። የማደርገው በተደጋጋሚ ነው። አለቅሳለሁ፣ ወድቃለሁ፣ እነሳለሁ፣ ተመልሼ ግን እዛው ነኝ። በጭራሽ ያልሞከርኩት፣ ያላነበብኩት መጽሐፍ፣ ያልሰማሁት ቪዲዮ የለም የሚሉ ሰዎች በጣም ብዙ ናቸው። ከዚህ ነገር የምንወጣበት መንገድ በእግዚአብሔር ቃል ውስጥ ስላለ ይህን ነገር እንዴት ማድረግ እንደምንችል ዛሬ በእግዚአብሔር ቃል እንማራለን። ኮንቴምፖራሪ ክርስቲያኒቲ በጣም እየገጠመው ካለው ፈተና አንዱ ሰዎች በንስሐ ወደ እግዚአብሔር የሚመለሱበት እድል በጣም እየጠበበ፣ ኃጢአትን ማድረግ ልምምድ እየሆነ ከሌም ያደርገዋል፣ ከሌም ይሰራዋል። በጣም ትልልቅ የምንላቸው የምናከብራቸው፣ ቦታ የምንሰጣቸው፣ መንፈሳዊነት ከኛ ይሻላሉ፣ የተሻለ ከእግዚአብሔር ጋር ህብረት አላቸው የምንላቸው ሰዎች የሚያደርጉት ነገር ከመሆኑ አንጻር ይሄ ነገር ንስሐ አያስፈልገውም፣ ይሄ ነገር ይቅርታ መጠየቅ የሚያስፈልግ ወይ ደግሞ መቀየር የሚያስፈልገኝ ነገር አይደለም እንድንል በጣም ብዙዎቻችን ሆነናል። የልክነት ስታንዳርዳችን ብለን የምናስባቸው አገልጋዮች፣ መሪዎቻችን በዛ ጥፋትና ኃጢአት ውስጥ ስላሉ ብቻ እኛም ኃጢአትነቱን እስክንዘነጋው ከሌ ካደረገው ኃጢአት አይደለም ማለት ነው፣ ከሌ ከተቀበለው፣ ከሌ ማድረግ የሚችለው ነገር ከሆነ ኖርማል ነው ብለን እንድናስብ በጣም አድርጎናል። እውነት ለማውራት የእውነትም ሆነ የልክነት መመዘኛ ሰዎች ሊሆኑ አይችሉም። በጣም ብዙ ደወረስት የሚባል ሰው አጠገባችን ስላለ እኛ ከነሱ የተሻለን ስለሆንን እኛን ልክ እነሱን ስህተተኞች ብቻ አያደርግም። ሁላችንም ስህተተኞች ነን። ልክነት የሚለካው በእግዚአብሔር ቃልና በእግዚአብሔር ሐሳብ፣ እውነት የሚለካው በእግዚአብሔር ቃልና በእግዚአብሔር ሐሳብ እንጂ እኛ ስታንዳርድ ብለን ያስቀመጥናቸው ጥሩ ናቸው፣ ትልቅ ናቸው ብለን ያስቀመጥናቸው ሰዎች በጭራሽ ሊሆኑ አይገባም። በእርግጥ ይህን ቪዲዮ ምናልባት ተምብኔሉን አይታችሁ ይህን ቪዲዮ ነክታችሁ የመጣችሁ ሰዎች ከየትኛውም የኃጢአት ልምምድ ውስጥ ለመውጣት የእግዚአብሔርን ፈቃድ የሚመስለውን ንስሐ ለመግባት እግዚአብሔርን ከማያከብረው መንገድ ከእግዚአብሔር ጋር መልሰን በንስሐ የምንታረቅበትን መንገድ ፈልጋችሁ እንደመጣችሁ እርግጠኛ ነኝ። ምክንያቱም ታምብኔሉንም አይታችሁ ሆነ እኔን አውቃችሁኝ ብትመጡ የምታገኙት ይህንን እንጂ የሚያስቅ የሚያስደስት ነገር ፈልጋችሁ እንዳልመጣችሁ አውቃለሁ። ስለዚህ this is one move እግዚአብሔር እንደሚረዳን ትክክለኛውን ሀሳቡን እንደሚያሳየን አምናለሁ። እንዴት ንስሐ መግባት አለብን? ልንላቀቀው ካልቻልናቸው የኃጢአት ልምምዶች እንዴት ልንወጣ እንችላለን የሚሉትን ሀሳቦች ከማንሳታችን በፊት ንስሐ ምን እንዳይደለ እንዲሁ በሃይ ሌቭል እንየው። በጣም ብዙዎቻችን ስለ ንስሐ ስናስብ መጀመሪያ ጭንቅላታችን ላይ የሚመጣው የሚያለቅስ ሰው ነው። በጣም ያዘነ፣ የሚያለቅስ፣ የተሰበረ ሰው፣ የተጸጸተ ሰው እሱን እናስብና ንስሐ ማለት እሱ ይመስለናል። የሚገርመው ግን ንስሐ ማለት እሱ አይደለም። በጣም ጊልት ስለተሰማን፣ በጣም ጥፋተኝነት ስለተሰማን፣ ልክ እንዳልሆንን ስላሰብን፣ የሆነ ጊልት ፊሊንግ ውስጥ ስላለን በጣም እያለቀስን መሬት እየደበደብን እኔ ማለት እያለን ስለተናገርን ንስሐ እየገባን ነው ማለት አይደለም። ለጸጸት ከሆነ ይሁዳም ተጸጽቶ ነበረ። የእሱ ጸጸት እንደውም በጣም ኤክስትሪም መሆኑ ጌታውን የሸጠበትን ገንዘብ እንኳን ሳይጠቀምበት ንጹሕ ሰው ነው አሳልፌ የሰጧችሁ ያውላችሁ ብሎ ገንዘቡን ወርውሮላቸው እስኪሄድ ድረስ ተጸጽቶ ነበር። ነገር ግን ይህ ጸጸቱ ከእግዚአብሔር ጋር አላስታረቀውም። መልሶ ከጌታ ጋር አብሮ እንዲቀጠል የከበረውን ስልጣኑን ይዞ እግዚአብሔርን እያገለገለ እንዲኖር አላደለውም። ስለዚህ ጸጸት፣ ለቅሶ፣ እንባ፣ ጊልቲ የሚሰማችሁ ማንኛውም ስሜት ንስሐ አይደለም። ጊልቲ ስለተሰማችሁ ንስሐ እንደገባችሁ እንዳይሰማችሁ። በቃ እግዚአብሔር ይቅር የሚላችሁ ስታለቅሱ ወይ ዳት ጊልቲ ፊሊንግ ዳት ባድ ፊሊንግ እኔ እኮ እንደዚህ ማድረግ አልነበረብኝም ብለን የምናስባቸው ነገሮች ንስሐ አይደሉም። ስለዚህ ትክክለኛ ንስሐ ምንድን ነው? እንዴት ነው ንስሐ መግባት ያለብን የሚሉትን ሀሳቦች ነው እንድናይ የምፈልገው። እንደምታውቁት ኃጢአት ማለት ከእግዚአብሔር ጋር እንዳንገናኝ የሚከለክለን ግንብ ማለት ነው። ኃጢአት አለ ማለት በመካከላችን ወደ እግዚአብሔር እንዳንቀርብ የሚያደርገን ግንብ እየሰራን ነው ማለት ነው በኃጢአታችን። ንስሐ ማለት ደግሞ ወደ እግዚአብሔር የምንቀርብበት ድልድይ እየሰራን ነው ማለት ነው። ስለዚህ ከእግዚአብሔር ጋር ያለያየንን ግንብ የምናፈርሰው ከእግዚአብሔር ጋር የሚያቀርበንን ወይም ወደ እግዚአብሔር የሚያስጠጋንን ድልድይ በንስሐ ስንሰራ ነው። ስለዚህ ትክክለኛ ንስሐ ምንድን ነው? እግዚአብሔር የሚያከብረው ወደ እግዚአብሔር የሚያቀርበን መንገዳችንን የሚያስቀይረን ያንን የማንወደውን የምንጸየፈውን የኃጢአት ልምምድ ልንላቀቀው የምንችለው
እንዴት ነው? ስለ ንስሐ ስታስቡ በመጀመሪያ ልታውቁትና ልትረዱት የሚገባው ነገር ወደ ንስሐ የሚመራን የእግዚአብሔር ምሕረትና የእግዚአብሔር ጸጋ ነው። እትስም ሲሊ ስ በጣም ቤዚክ ነገር ይኸውላችሁ። ስለተጸጸታችሁ በጣም ጊልቲ ስለተሰማችሁ በጣም ብዙ ስላለቀሳችሁ አይደለም ወደ ንስሐ የምትጠጉት ወይም ትክክለኛ ንስሐ ልታደርጉ የምትችሉት። የእግዚአብሔር ምሕረቱ፣ የእግዚአብሔር ፍቅሩ፣ የእግዚአብሔር ጸጋ አሁን ካላችሁበት ኃጢአት እንደሚያወጣችሁ፣ የእግዚአብሔር ምሕረት የእናንተን ድካም እንደሚበልጥ፣ የእግዚአብሔር ጸጋ የእናንተን ኃጢአት እንደሚያሸንፍ ሊረታው እንደሚችል ስታውቁና ስትረዱ ነው። ለዛ ነው ሮሜ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የትዕግስቱን ብዛት ትንቃለህ ይላል። የእግዚአብሔር ቸርነት፣ የእግዚአብሔር መልካምነት፣ ይቅርታ፣ ትዕግስቱ ወደ ንስሐ ነው የሚመራን። ወደ ንስሐ ይዞን ሊመጣ የሚገባው እግዚአብሔር ምሕረትና ቸርነት ነው። ሰምታይምስ በጣም ጊልቲ ውስጥ እንዳለን እንዲሰማን በጣም እግዚአብሔርን የቀረብነው ስለሚመስለን እኔ እግዚአብሔር ፊት ደፍሬ አልቆምም፣ እኔ ወደ እግዚአብሔር የሚያቀርብ ማንነት የለኝም አይነት ትህትና የሚመስሉ ቃላቶች እንጠቀማለን። ትክክለኛ ፍቅር ግን ወደ እግዚአብሔር አያቀርበኝም ብለን አፍረን ስንመለስ ሳይሆን ቢገለኝ እንኳን ፊቱ ቀርቦ ብትገለኝም አንተ ፊት ይሻለኛል ብሎ የሚመጣ ነው ትክክለኛ ፍቅር። ይህ መንፈሳዊ የሚመስል በጣም ጸጸት ውስጥ ያለ ማንነታችን ምንም ሊያደርገን አይችልም። የእግዚአብሔር ምሕረትና ቸርነት ብዛቱ፣ የእግዚአብሔር ምሕረትና ቸርነት ታላቅነት ከኛ ድካም ከኛ ኃጢአት እንደሚበልጥ አሁን ልንላቀቀው ያልቻልነው የኃጢአት ልምምድ ከእግዚአብሔር ምሕረትና ቸርነት ከእግዚአብሔር ጸጋ እንደማይበልጥ ልናቅ ይገባል። እንደምታውቁት ኃጢአትን ማቆም እስከምትፈልጉ ድረስ ነፃነት ውስጥ እንዳላችሁ ነው እንዲሰማችሁ የሚያደርጋችሁ። ማለትም ኃጢአትን ስታደርጉ ነፃነት ይሰማችኋል። ምን ማድረግ የለብኝም አለብኝ አትሉም። ሳትጠነቀቁ ትናገራላችሁ፣ ታደርጋላችሁ፣ ትሰራላችሁ። የፈለጋችሁትን ልክነት ልክ አለመሆን አያሳስባችሁም። ዩ ፊል ላይክ የሆነ ነፃነት ውስጥ እንዳላችሁ የምትፈልጉትን ሁሉ ያለማንም ከልካይነትና ያለ ፍርሃት እንደምታደርጉ ይሰማችኋል። ነገር ግን ደሙመንት ማቆም እንደምትፈልጉ ሲሰማችሁ ይሄ ነገር በቃኝ ሰለቸኝ ብላችሁ ማቆም ስትፈልጉ ነገርየውን ማቆማችሁ ያን ጊዜ እስር ቤት እንዳላችሁ የምታውቁት ማቆም የፈለጋችሁለት ነው። ኃጢአት ውስጥ ስንገባ የኃጢአት ልምምድ ውስጥ ስንገባ እንደዛ አይነት እስር ቤት ውስጥ እንደምንገባ እየተሰማን አይደለም የምንገባው። እንደውም ነፃነት እንዳለን ይሄ ጭንቀት ነው። ትክክል የሆነውን ያልሆነውን መምረጥ ማሰብ የሚባለው ነገር የሆነ ፍርሃት፣ ጭንቀት፣ በጣም ማወሳሰብ እንደሆነ ነው የሚሰማን። ይሄኛው ግን የምንፈልገውን በፈለግነው ሰዓት ማድረግ እንደምንችል ስለምናስብ ነፃነት ይመስለናል። መውጣት የፈለግለት ግን ነፃነት ሳይሆን እስር ቤት ውስጥ እንዳለ እንረዳለን። የሚገርማችሁ ግን መጀመሪያ ልንረዳ የሚገባው ነገር የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ከነዚህ ነገሮች ሁሉ እንደሚበልጥ ልናቅ ይገባል። ቅድም እንዳነበብነው የቸርነቱ ብዛት፣ የእግዚአብሔር የምሕረቱ ብዛት፣ የትዕግስቱ ብዛት ወደ ንስሐ ወይም ወደ እግዚአብሔር ቤት ሊያቀርበን ነው የሚገባው። ስለዚህ ንስሐን ስታስቡ ጸጸታችሁን፣ ለቅሷችሁን፣ በጣም መለወጥ መፈለጋችሁን ሳይሆን የእግዚአብሔር ምሕረት፣ ቸርነት፣ ጸጋው፣ ትዕግስቱ ወደዚህ ንስሐ ሊያቀርባችሁ ይገባል። የኔ ኃጢአት በጣም ከባድ ነው፣ እኔ ያለሁበትን ነገር ስለማታቅ ነው ልትሆን ትችላላችሁ። ይህን ስትሉ ግን ትሁት እየሆናችሁ ሳይሆን የእግዚአብሔር ምሕረትና ጸጋ እያቃለላችሁ ነው። ከእግዚአብሔር ጸጋ የሚበልጥ ምንም አይነት ኃጢአት ውስጥ ልትሆኑ አትችሉም። ከእግዚአብሔር ምሕረት የሚበልጥ የትኛውም የኃጢአት ልምምድ ውስጥ ልትሆኑ አትችሉም። የእግዚአብሔር ጸጋ ከየትኛውም ኃጢአት ልምምድ ውስጥ ሊያወጣችሁ ይችላል። የእግዚአብሔር ቸርነት፣ ፍቅር፣ ርኅራኄ የትኛውንም ኃጢአታችሁን ይቅር ሊል ይችላል። ስለዚህ መጀመሪያ የእግዚአብሔር ጸጋ፣ ምሕረት፣ ቸርነት ከሁሉ ነገር በልጦ ወደ ንስሐ ይዟችሁ ሊገባ ይገባል። ይህን የመጀመሪያውን ነጥብ ከተስማማን በቃ ታዲያ ይህንን ካሰብን የእግዚአብሔር ቸርነት ወደ ንስሐ እንደሚያመጣን የእግዚአብሔር ጸጋ ካለንበት ነገር እንደሚያወጣን ስላወቅን ብቻ ትክክለኛ ንስሐ እዚህ ጋር ያልቃል ብለን የምንጠይቅ አይደለም ነው መልሱ። እንደዚህ ስላወቅን ይህን ስላሰብን ብቻ ጨረስን ማለት አይደለም። ትክክለኛ ንስሐ የሚቀጥል ሌላ ሁለተኛ ስቴፕ አለው። ያ ምንድን ነው? ሁላችንም ቻሌንጅ የሚያደርገን ንስሐ እንደምታውቁት ፍሬ ይፈልጋል። ንስሐ ማለት ማልቀስ አይደለም። ንስሐ ማለት እንደው በቀረብኝ ሁለተኛ አይኔን ግንባሬ አድርገው ከዚህ በኋላ ከዚህ ቀን ጀምሮ ይህን ባደርግ ብለን የምንምላቸው መሐላዎች አይደለም። ንስሐ ማለት መንገድ መቀየር ነው። ንስሐ ማለት ሌላ እንድናፈራ የሚፈልገው ፍሬ አለ። ስለዚህ ዮሐንስ ልክ እንደነገረው ለንስሐ የሚገባውን ፍሬ እንድታፈሩ እንዳለን ይቅርታ ስለጠየቅን ወይም በንስሐ ወደ እግዚአብሔር ፊት ስለመጣን ብቻ ሳይሆን ለንስሐ የሚገባ ፍሬ ልናፈራ እንችላለን። ይህን እንዴት ነው ልናደርግ የምንችለው? አይነው የሁላችንም ቻሌንጅ ነው። መቀየር የምንፈልገው መለወጥ የምንፈልገው ነገር አለ። ነገር ግን እንዴት ነው ልንቀይረው የምንችለው የሚለውን ሀሳብ እናነሳለን። እንደምታውቁት በዳይና ተበዳይ ካለ በዳይ ከተበዳይ ጋር መታረቅ ከፈለገ እርቅን ከፈለገ ካሳ ይዞ ሊቀርብ ይገባል። ወይም ለበደለው በደል ለቅጣቱ ላጠፋው ጥፋት የሚሆንን ካሳ ይዞ ሊቀርብ ይገባል። እግዚአብሔር ግን ከኛ ጋር ለመታረቅ በእኛ በደል
ራሱ ነበር ካሳ ይዞ የቀረበው። ክርስቶስን ሰጥቶን ክርስቶስ ነፍሱን ሰጠና በእኛ ምትክ ከእግዚአብሔር ጋር ለመታረቅ መከፈል ያለበትን ዋጋ ከፍሎ ለካሳ የሚያስፈልገውን ንጹሕ ደም ራሱ አቅርቦ የመታረቂያ መንገድን ያዘጋጀልን። በዳይን ክሶ የሚታረቅ እኮ እግዚአብሔር ብቻ ነው። ከዘላለም ሞት እንኳን ያመለጥነው እግዚአብሔር ባዘጋጀልን የእርቅ መንገድ ነው። አሁንም ቆመን በእግዚአብሔር ቤት መጀመሪያ ልታረጉ የሚገባው በእግዚአብሔር ፊት በመጽናት እግዚአብሔርን ልታከብሩ ባትችሉ በንስሐ እግዚአብሔርን አክብሩት። በንስሐ እግዚአብሔር ፊት ስትመጡ አንደኛ መንገድ መቀየር እንደፈለጋችሁ እያሳያችሁ ነው። ሁለተኛ ደግሞ የእግዚአብሔር ምሕረት ከእናንተ ድካም እንደሚበልጥ ለእግዚአብሔር እየተናገራችሁ ነው። ስለዚህ በንስሐ እግዚአብሔርን ማክበር ትችላላችሁ። የመጀመሪያው ነገር መጽሐፍ እንደሚል ሰው ኃጢአቱን ሲናዘዝ ነው ምሕረትን፣ ይቅርታን ከእግዚአብሔር ጋር እርቅን ሊያገኝ የሚችለው። ያ ብቻ ሳይሆን ግን ንስሐ ከገባን በኋላ በኃጢአታችን በእግዚአብሔር ፊት ከተናዘዝን በኋላ እየሰረቅን የነበርን ሰዎች መስረቅ ለማቆም አይደለም ንስሐ የምንገባው። ወይም ደግሞ ሰዎችን እየበደልን ያለን ሰዎችን ከመበደል ለማቆም አይደለም ንስሐ የምንገባው። ሰዎችን እየጠላን ያለን ሰዎችን መጥላት ለማቆም አይደለም ንስሐ የምንገባው። ጳውሎስ በኤፌሶን መልእክቱ እንደሚነግረን የሰረቀ ከእንግዲህ ወዲህ አይስረቅ ካለ በኋላ ነገር ግን በዚያ ፈንታ ለሌሎች የሚያካፍለው እንዲኖረው ይስራ ይላል። አያችሁ፣ ንስሐ ማለት ከመስረቅ ወደ አለመስረቅ መሄድ ብቻ ሳይሆን መስረቅ አቁሞ ለማካፈል እጅ መዘርጋት ማለት ነው። ብዙዎቻችን ንስሐ የሚመስለን የሆነ መንገድ ላይ ነበር፣ እሱን ማቆም ነው የሚመስለን። ነገር ግን ንስሐ ማለት ትክክለኛ ከምታረጉት ነገር ተቃራኒውን መንገድ መጀመር አለባችሁ። ቅድም ያወራንበት የእግዚአብሔር ጸጋ ኃጢአትን፣ ዓለማዊ ምኞትን ክደን የተባረከውን ያንን ተስፋችንን እየጠበቅን ራሳችንን በመግዛትና እግዚአብሔርን በመምሰል በአሁን ዘመን እንድንኖር የሚያስችል ጸጋ ነው። ስለዚህ እየሰረቀ የነበረ ሰው አለመስረቅ ብቻ ሳይሆን ያለበት የሚያካፍለው ነገር እንዲኖረው መስራት አለበት። ፖርኖግራፊ አዲክሽን ውስጥ ያለ ሰው ፖርኖግራፊ ማየት ማቆም ብቻ ሳይሆን ያለበት ፖርኖግራፊ የሚያይበትን ጊዜ አሁን ትቶ መንፈሳዊ ነገር ሊከታተል፣ መንፈሳዊ ነገር ሊሰማ ይገባል። ከምታረጉት ነገር ተቃራኒ ልታረጉ ይገባል። እየጠላችሁ ከነበራችሁ የሆነ ሰውን በጣም እየጠላችሁት በጠላቻችሁ ምክንያት የሆነ ክፋትን እያረጋችሁበት ከነበረ እሱን ማቆም ብቻ ሳይሆን እንደገና ለዛው ሰው መልካምን ነገር ልታደርጉለት ይገባል። ያው የሆነ ነገርን አለማድረጉ ስንገባ የምንሆነው ስራ ፈት ነው የምንሆነው። ስራ ፈት የሆነ ሰው ደግሞ ድጋሚ ተመልሶ ወደዛ ኃጢአት የማይገባበት ምክንያት የለም። ምክንያቱም ኒውትራል ሆነን መቆየት ስለማንችል በክርስቶስ ኢየሱስ መልካም ስራ እንድናደርግ ነው የተፈጠርነው። ክፉ ነገር እንዳናደርግ ወይም ደግሞ ኃጢአትን እንዳናደርግ ብቻ ሳይሆን ከሱ በተቃራኒው መልካምን ነገር እንድናደርግ ነው የሚጠበቅብን። ስለዚህ ካላችሁበት የማትወዱት ልምምድ ውስጥ መውጣት የምትፈልጉ ከሆነ ነገርየውን ለማቆም ብቻ ሳይሆን ከሱ ተቃራኒ የሆነውን ነገር ለማድረግ ራሳችሁን አስለምዱ። አይኖ እትስምስ በጣም ሃርድ ነገር፣ ቅድም ግን መጀመሪያ ላይ እንደነገርኳችሁ ይህን ነገር የምታደርጉት ስለምትችሉ በጣም ጎበዝ ስለሆናችሁ አይደለም። ትክክለኛው መንገድ ይሄ ስለሆነ ይህንን የሚያስችል ደግሞ እግዚአብሔር ጸጋ ስላለ፣ ስለዚህ ገና ስትነሱ ይህን ነገር እችላለሁ ብላችሁ መሐላችሁን ተማምናችሁ ወይም ደግሞ የሆነ ውስጣችሁ ያለ መንፈሳዊ የመሆን ኢነርጂን አስባችሁ አይደለም የምትነሱ። ይልቁንስ የእግዚአብሔርን ጸጋ ተማምናችሁ ስለሆነ አሁን ካለመስረቅ ወጥታችሁ ወደ መስጠት እንድትሄዱ፣ አሁን ከፖርኖግራፊ አዲክሽን ወጥታችሁ ወደ መንፈሳዊ ልምምድ ውስጥ እንድትገቡ፣ አሁን አልባሌ ከሆኑ ሰዎች ጋር መዋል ማቆም ብቻ ሳይሆን መንፈሳዊ ከሆኑ ሰዎች ጋር እግዚአብሔርን ከሚፈሩ ሰዎች ጋር ማሳለፍ ስትጀምሩ፣ አሁን ትናንት ከምታረጉት ጠማማ መንገድ መመለስ ብቻ ሳይሆን ቀና ወደ ሆነው መንገድ ስትጀምሩ ትክክለኛ የንስሐ እርምጃችሁ እየቀጠለ ነው ማለት ነው። ትናንት እያደረጋችሁ በጣም የጠላችሁትን ነገር ማቆም የምትፈልጉ ከሆነ እሱን የምትተኩበት ሌላ ነገር ያስፈልጋችኋል። አሁን በእግዚአብሔር ፊት ወድቃችሁ እግዚአብሔር ሆይ ይሄኛውን ማድረግ የለብኝም ብቻ አይደለም፣ ሌላ ከዚህ በተቃራኒ የሆነውን ይሄኛውን መልካም ነገር ላደርግ ይገባል ብላችሁ ልትነሱ ይገባል። እውነተኛ ንስሐ በጣም ጠንካራ አቋም የሚፈልግ ነገር ነው። አንዳንዴ መጣል ያለባችሁ መቁረጥ ያለባችሁ ነገር በጣም ሂውጅ ሊሆን ይችላል። የእግዚአብሔርን ጸጋ አስባችሁ ይህን ነው ልታደርጉ የሚገባው። ዓይን ብታሰናክል አለ ጌታችን ዓይንህን አውጣት። ምክንያቱም ሁለት ዓይን ኖሮ ወደ ሲኦል ከምትገባ አንድ ዓይን ኖሮ ብትድን ይሻላል። ስለዚህ እጃችሁ ላይ ያለ እግዚአብሔር የማይከብርበት ወደዚህ ኃጢአት የሚመራችሁ ጓደኛ ካላችሁ፣ ኤሌክትሮኒክስ ዕቃ ካላችሁ፣ ወይም ደግሞ ወደዛ ጥፋት የሚከታችሁ ካራክተር ውስጥ የሚከታችሁ አጠገባችሁ ያለ ነገር ካለ እሱን ልታስወግዱ ይገባል። እውነተኛ ንስሐ አክሽን ይፈልጋል። እውነተኛ ንስሐ ያኛውን እግዚአብሔር የሚከብርበትን ነገር ለማድረግ ወስኖ መነሳትን ይጠይቃል። ከዛ እነዚህን ሁለት ነገሮች ካደረጋችሁ በኋላ ቀጥሎ የሚቀጥማችሁ ቻሌንጅ ምንድን ነው? በንስሐ በእግዚአብሔር ፊት ተናዛችሁ እግዚአብሔርን ጸጋ ይዛችሁ መንገድ ትጀምሩና መንገድ ከጀመራችሁ በኋላ የሚገጥማችሁ ቻሌንጅ አሁን ከዚህ በኋላ ይህንን አላደርግም አሁን የሚል ውስጣችሁ ሌላ ትግል ይመጣል። ስለዚህ እሱን አለማድረግ ውስጥ ትገቡና በጣም ጥሩ ውጤት ማስመዝገብ ትጀምራላችሁ። የሆነ የማትወዱት
አዲክሽን ውስጥ የነበራችሁ ሰዎች ከሱ አዲክሽን ተላቃችሁ መንገድ እንደጀመራችሁ 1 2 3 እያላችሁ ቀን መቁጠር ትጀምራላችሁ። ከዛ ነፃነት እየተሰማችሁ በጣም ጥሩ እየሆንኩ ነው፣ እስካሁን እኮ እንዲያላ ይሄን ሁሉ ቀን አላጨስኩም፣ ይሄን ሁሉ ቀን ይሄን ጥፋት አላጠፋው፣ ይሄን ሁሉ ቀን እንደዚህ ያላደረኩም የሚል ፕራይድ ውስጥ ገብታችሁ መራመድ ስትጀምሩ የሆነ ሰዓት ላይ ተሰናክላችሁ ትወድቃላችሁ። ያን ጊዜ ሴጣን ይመጣና this is you ይላችኋል። this is not you። ይሄ ሲጀመር እኔ አይደለሁም ነው ልትሉ የሚገባው። በጣም ብዙ ሰው መንገድ ከጀመረ በኋላ በእግዚአብሔር ጸጋ መንገድ ከጀመረ በኋላ መንገድ ላይ እግዚአብሔርን ጸጋ ጥሎ ድንገት ሲወድቅ this is you ብሎ ሴጣን ሲለን ያ that's me ብለን አብረን አልቅሰን በቃ የበሰበሰ ዝናብ አይፈራም አይነት ይዘን ተመልሰን ወደ ኃጢአት ቆሻሻ ውስጥ እንገባለን። አንድ የታመመ ሰው ታመም ያለው ብሎ መድኃኒት አልወስድም አይልም። የታመመ ሰው ነው እንደው መድኃኒት የሚያስፈልገው። ተመልሰን በንስሐ ልንቆም ሲገባ ማለት ነው። ሶስተኛ ልናቅ የሚገባው መቀጠል የምንችለው በራሱ በእግዚአብሔር ጸጋ ነው። that's not me በሉ በቃ የሚቀጥለውን መንገድ እግዚአብሔርን መንገድ በጽድቅና በቅድስና አሁንም ያንን መንገድ መቀጠል የምትችሉት ያንን የማትወዱትን ነገር ጥላችሁ እግዚአብሔርን በሚያከብር መንገድ መጓዝ የምትችሉት በእግዚአብሔር ጸጋ ነው። ዓለማዊ ምኞትን የሚያስክድ ራሳችሁን እንድትገዙ እግዚአብሔር እንድትመስሉ የሚያስችላችሁ ያ የእግዚአብሔር ጸጋ እንጂ የእናንተ ኮሚትመንት የእናንተ ትጋት አይደለም። ስለዚህ ስትጀምሩ ስትጨርሱ የእግዚአብሔርን ጸጋ ይዛችሁ ልትሄዱ ይገባል። መንገድ ላይ ብትወድቁ እንኳን ሊያነሳችሁ የሚችል ያ ስለ እናንተ የሚራራ ጌታ ኢየሱስ በእግዚአብሔር አብ ቀኝ ፊት እንዳለ ልታስቡ ይገባል። ዮሐንስ በመልእክቱ እንደዚህ ብሎ ይናገራል። ከእግዚአብሔር ተወልዳችኋል ብሎ ከእግዚአብሔር የተወለደ ሰው ደግሞ ኃጢአት አያደርግም አለ። ኃጢአት አያደርግም ብቻ አይደለም ኃጢአት ሊያደርግ አይችልም ይለናል። ይሄንን ስትሰሙ በጣም ነው የሚያስደነግጠው። ምክንያቱም ኃጢአት አያደርግም ማለቱ ሳይንስ ኃጢአት ሊያደርግ አይችልም ካፓቢሊቲ ሁላ የለውም ይለናል። ዮሐንስ በጣም ሌላ ሌቭል ላይ ነው ስንል፣ ዮሐንስ ግን እንደዚህ ይላል፣ ይህን የምጽፍላችሁ ኃጢአትን እንዳታደርጉ ነው። ነገር ግን አለ ኃጢአት ብታደርጉ በእግዚአብሔር አብ ፊት ጠበቃ አላችሁ። ስለዚህ ምንም አይነት ውድቀታችሁ ድጋሚ እንዳትነሱ ምክንያት ሊሆን አይችልም። ምንም አይነት ድግምግሞሻችሁ፣ ምንም አይነት ድንገት መንገድ ጀምራችሁ ያቃታችሁ መንገድ ድጋሚ እንድትቆሙ ነው የሚያደርጋችሁ። ከእግዚአብሔር ስትወለዱ እኮ የእግዚአብሔርን ጸጋ ይዛችሁ ከሆነ ኃጢአት ማድረግ እንዳትችሉ ኃጢአትን እንዳታደርጉ አርጋችሁ ሰርቶ ነው የሚያወጣችሁ። ነገር ግን ይላል ዮሐንስ እንደሚነግረን ኃጢአት ብታደርጉ በመንገዳችሁ የሆነ መውደቅ ሲጀመር ዳትስዩ ሲላችሁ ሰይጣን ዳትስ ነው አሁን የጣልኩትን የእግዚአብሔርን ጸጋ ይዝና እንደገና አቅም አገኛለሁ ልትሉ ይገባል። አዎ እነዚህን 3 ነገሮች በደንብ ልታስቡ ይገባል። የመጀመሪያው እግዚአብሔር ቸርነትና ፍቅር ከሁላችንም ድካም በላይ ነው። እግዚአብሔር እኛን በቀን 7 ጊዜ 7 ይቅር እንድንል ሲጠይቀን እሱ ከዛ በላይ በጣም ብዙ ቸርነት ሊያደርግልን ዝግጁ ስለሆነ ነው። ስለዚህ ወደ ንስሐ ስንመጣ የእግዚአብሔርን ቸርነት፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ጸጋ አስበን ነው ወደ ንስሐ ልንመጣ የሚገባው እንጂ የእኛን ለቅሶ፣ እንባ፣ ጸጸት፣ ጊልት ይዘን አይደለም ልንመጣ የሚገባው። ሁለተኛው ንስሐ ማለት ጸጸት፣ ለቅሶ፣ እንባ፣ ወዮልኝ እኔ አረባም ብሎ ማውራት አይደለም፣ መንገድ መቀየር ነው። ከምናደርገው መንገድ ተቃራኒ ትናንት ከምናደርገው ጥፋት የተለየ ሌላ መልካም ነገር ማድረግ እንጂ ያንን ጥፋት ማቆም ብቻ አይደለም። ስለዚህ የሆነ ነገር ለመተው ብቻ ሳይሆን ልትነሱ የሚገባው በሱ በተቃራኒ የሆነውን መልካም የሆነውን ነገር ለማድረግ ልትነሱ ነው የሚገባው። ሶስተኛ ይህንንም ስታደርጉ ልትታመኑበት የሚገባው አሁንም የእግዚአብሔር ጸጋ ነው። ተመልሳችሁ በመሃል ብትወድቁ እንኳን ሊያነሳችሁ የሚችል ድጋሚ አሁንም ቢወድቁ ሊይዛቸው ይችላለሁ የሚል የእግዚአብሔር ምሕረትና ጸጋ አሁንም እንዳለ ልትታመኑ ይገባል። መንገድ ላይ ቆሞ this is you ለሚላችሁ ሰይጣን that's not me there is ከኔ የተሻለ ጸጋ፣ ከኔ ኃጢአት የተሻለ፣ ከኔ ኃጢአት የበረታ፣ ከኔ ድካም የበረታ የእግዚአብሔር ጸጋ አሁንም ተዘርግቶልኛል ልንል ይገባል። የበዳይ አኩራፊ ሆነን በእግዚአብሔር ፊት ንስሐ ላለመግባት አሁንም ላለመታረቅ ምክንያት ልናቀርብ አይገባም። የእግዚአብሔር ምሕረት ፍቅሩ ታላቅ እንደሆነ የምንናገረው የምናሳየው በድርጊታችን በእግዚአብሔር ፊት በንስሐ ወደ እግዚአብሔር ፊት መምጣት ስንችል ነው። ዛሬ ከኔ ጋር ይህንን የእግዚአብሔርን ቃል ከተካፈልን በኋላ አሁንም ቀጥለን እንድንሄድ፣ እንድንራመድ፣ እንድንወስን የሚቀጥለውን እርምጃ እንድንሄድ እንዲያስችለን እግዚአብሔርን አብረን በጸሎት ብንጠይቅ ደስ ይለኛል። ስለዚህ አብረን እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። በጣም መልካም ቸር ስለሆንክ አሁንም ቃልህን ልከህ ልትመልሰን፣ ከጥፋታችን ልታወጣን፣ ከድካማችን ልታላቅቀን፣ የእኛን ድካም የሚበልጥ ያንተ ጸጋ እንዳለ፣ የእኛን ኃጢአት የሚያነጻ ያንተ ፍቅርና ምሕረት እንዳለ በቃልህ ስለነገርከን እናመሰግንሃለን። እግዚአብሔር ሆይ እንደዚህ እንጸልያለን፣ ሰይጣን እንዳያታልለን፣ የእኛ ኃጢአት ብዛት፣ የእኛ ድካም ብዛት፣ የእኛ አለመቻል ብዛት፣ የእኛ ስንፍና ብዛት ከአንተ ጸጋ ምሕረት በላይ እንደሆነ እንድናስብ የሚያደርገን የሰይጣን ሐሳብ እንትተን
ከጸጋህ በታች ራሳችንን የምናዋረድበት ጸጋን እንድትሰጠን እንለምንሃለን። እግዚአብሔር ሆይ ዛሬ በሰማነው ቃል በፊት 30 60 ፍሬ እንድናፈራ እንደገና የሚያቆመንን የእግዚአብሔር ጸጋ ይዘን መቆም ቻለን ብለን የምንናገርበትን ምስክርነት እንድትሰጠን እንጸልያለን። አጠገባችን ያሉ ለኛ ብቻ ሳይሆን አጠገባችን ያሉ በዚህ ኃጢአት ልምምድና ድካም ውስጥ ያሉ ሰዎችን በአንተ ጸጋ በአንተ ምሕረትና ቸርነት ከዚህ መውጣት እንደሚችሉ በሕይወታችን እንድናሳይ በአንደበታችን እንድንናገር የምንችልበትን ጸጋና ኃይል እንድትሰጠን ለምንሃለን። ከኛ ጋር ስለነበርክ ከኛ ጋር ስላለህ እናመሰግንሃለን። ሁሉ ለክብር ይሁን። ይህን ሁሉ በአንድ ልጅ በክርስቶስ ኢየሱስ ስም አምነን ጸለይን፣ አሜን። እግዚአብሔር አብዝቶ ይባርካችሁ። ቪዲዮውን ላይክ ማድረግ፣ ሼር ማድረግ፣ ሐሳባችሁን ኮሜንት ላይ መጻፍ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ እናንተ ይዤ እየመጣሁት ባለው ፕሮጀክት እግዚአብሔር እንዲረዳኝ መጸለያችሁን እንዳትረሱ። እግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን፣ አሜን።